ይህንን ታሪካዊ ቀን ለማስቀመጥ ማስታወሻዬን ገለጥኩት። እጆቼ የመንቀጥቀጥ ነገር አሳዩ። ምጽፈውን ስለማላውቀው አልነበረም። በጋዜጠኝነት ሕይወቴ መጻፍ የምፈልጋቸው ቃላት የሚጻፉበት ቀን ስለደረሰ ግን ነው። ደጀን ደብረ ማርቆስ አዲስ አበባ ዩኒቨርሲቲ የኢትዮጵያ ቴሌቪዥን የጋዜጠኝነት ጅማሮ። አርሰን ቬንገር የተሰኙ ቀጭን ረጅም ሰው ብዙዎችን የለከፈ እንከን አልባ ቡድን በተለይም ጥቁሮች የነበሩበት ቡድን ሰርተው ከስፖርት ጋዜጠኝነት በፊት እግር ኳስን አንድን ክለብ መከተልን ያተሙብኝ ጊዜ የአርሰናል ደጋፊ በተሰቃየባቸው 22 ዓመታት ሁሉ የአርሰናል ደጋፊነት ስሜት የጋዜጠኝነት ገለልተኝነትን እንዳያሸንፍ መታገል የራሱ የተለየ ስቃይ ነበረው። የራስን ደጋግሞ የሚሰበር ስሜት ለደጋፊ እንደማስተጋባት አይነት ከባድ ስሜት። እኔን ጨምሮ በእነዚያ 22 ዓመታት ስንት ነገር ተለወጠ። አርሰናልን በቴሌቪዥን መስኮቶች፣ አርሰናልን በሜዳው ኤምሬትስ ደጋግሜ የተመለከትኩት፣ መዘገብ፣ መጠበቅ፣ በመጨረሻ የሚናፍቀው የተጠበቀው ቀን ደረሰ። በገለጽኩት ማስታወሻ ላይ አርሰናል መድፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኑ ብዬ ጻፍኩ። እፎይታ። እግር ኳስን ታክቲክ፣ እግር ኳስን ፎርሜሽን፣ አሰላለፍ መስመር በመስመር የሚደረደሩ ቁጥሮች አይገልጹትም። የእግር ኳስ ተንታኞች የተለያየ እይታና ንጽጽር መልኩን አያሳዩትም። በሚሆኑለት ልክ ምላሽ ላይ ሰጣቸው የሚችልን ነገር እስከ መጨረሻው የሚወዱ እውነተኛ ደጋፊዎች ሕይወት ውስጥ የእግር ኳስ የተሟላ ምስል አለ። አርሰናል ከ22 ዓመታት በኋላ ሻምፒዮን